እኮ የኔን መች ሰማሽ? ቁጥር ሳያጎል አንዴ ተሰባስበን ማዶ ሰላም ቤተሰቦች እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ ለየት ያለ የበዓል ፕሮግራም ጽድት ያለ ይዘንላችሁ መተናል። ድፎ ዳቦ አለ፣ ጠላ አለ። በቃ በዓል ነው የምላችሁ። እና ደግሞ ከጓደኞቼ ጋር የተለያዩ ቪዲዮዎች ይዘን መተናል። ሪያክት እናደርጋለን። ማንም የማንም ቪዲዮ አላየም። እሱ ነው የሚያስቀው። የሚገራርሙ ቅጣቶች አሉ። አዎ የሚገራርሙ ቅጣቶች አሉ። እሱንም አናውቅም። ምን እንደምንቀጣም አናውቅም። አይደለም Stop it. Get some help. ዳይ ወደ ፕሮግራሙ። መጀመሪያ እንግዲህ ወደ አዘጋጀነው ድፎ እንሄዳለን። ድፎን ወደ መቁረስ። ምን ናችሁ ነው? ምን ማለት ነው? አንድ ላይ አንድ እንቆርሷለን የተባባለው። ወደ መጀመሪያው ጌም እናልፋለን። እንግዲህ የመጀመሪያው ጌም የሚሆነው ጀማውና እኔ ነባ ያስቁርናል ብለን ያመጣናቸው ቪዲዮዎች አሉ። ማንም የማንም ቪዲዮ አያውቅም። እሱ ላይ ሪያክት ማድረግ ነው። እንግዲህ እኔ ቪዲዮ ሳሳይ ሁለቱ ከሳቁ ይበልጥ የሳቀው ሰው ይቀጣል ማለት ነው። ቅጣቱንም አናውቅም። ካልሳቁ ደግሞ እኔ ይቀጣለሁ ማለት ነው። ይመቻችሁ፣ የትም እንዳትሄዱ። የበዓል ፕሮግራም ነው። ፈታ ዘና በሉ። በድጋሚ መልካም በዓል እና ወደ መጀመሪያው ጌማችን እንለፍ አይደል? ከዛ በፊት እንዲህ ፎ አድርጎ ያሳመሩን ሳባውያን ጥበብ እውነት ሳባውያን ጥበብ መስጋና ይገባል። ሳባውያን እና ደግሞ ይሄን ዲኮር እንዲህ አሳምራ የሰራችልን ኒቱ ዲኮር ናት። ለኒቱ አንዴ ይቀራ በርቄጣላ እንዴ ሰውማ ያጣላ ቺርስ ነይ ነይ እና ፒስ ነው ዳይ እና የመጀመሪያው ጌም ከማይጀመር የመጀመሪያው ባቡሰም አቡሰም መቃሽ ሰንበቴ ጀምር። No God please no ቪዲዮን የሚያሳየው ሰው ቁጭ የሚለው መሃል ላይ ይሄ ህጋችን። ማን አልቻልኩም እንዴ ስለዚህ አንተ የመጀመሪያው ስለዚህ ቪዲዮ እናወራ ትንሽ ምን እንዳሳቀኝ ነገር እኔ ራሱ ክርስቶስ ሊያመልጠኝ ነበር። ሳቀኝ እንዳሳቀኝ ታውቃለህ። ጀለስ እርሙን ጠይቆ ማለት ነው በፎቶ ከነበረው ቃላል ምን አገባኝ ትላለህ ወይ በጣም ነው የሚያስቀው ማለት ነው። ስለዚህ ነባ አንዴ ፌል አድርጋለች። እኔ ዜሮ። እሺ ይቅርታ። የመጀመሪያው ነባ አንድ ፌል አድርጋል። ቃል ፌል አላደረገም። አንዴ ወጥታላ ዜሮ። እንቀጥላለን። ሳቃችሁ
ስለዚህ 1-0 1-0 I was born in 1960 in South Gondar administration zone Fogara Warada around Warata town. Stop it. Get some help. አንድ እኩል ስቃቸው ሁለታችሁ እግዚአብሔር ስቃቸው ቃል የለም በቃ ስቃል ምንድን ነው እንዴ ሪፕሌይ ያስፈልገዋል ወይ God have mercy upon us. ሹገር ዳዲ ከተባለ ሌላ ምን ይባላል? ለዳማ ኪሌታው ሽማግሌ Stop it. Get some help. የዶሮ አርም እንደነሱ ኩስ ያያስ አንድዬ የላም እሺ የካናዳ ፕሬዚዳንት ማን ይባላል? የካናዳ ጠቅላይ ሚኒስትር የካናዳ ጠቅላይ ሚኒስትር አላቃቸው አራሩን ነው What? Bro, what are you talking about, man? አለቀ ጨረስኩ። ስለዚህ 3-1 አንተ ነባ ነበር ይቀጣል ብዬ አሰብኩት። እኔም በቃ እቀጣለሁ ነባ በቃ እንደው እያልኩ አልነበር? ነባ በቃ በተከታታይ ምንድን ነው ያዩዋቸው ቪዲዮዎች መሆኑ። ስለዚህ እናነሳለና የመጀመሪያውን ቅጣት ወይኔ እጣሽን አንሺና እጣው እስኪመጣ ድረስ ድጋሚ ስፖንሰሮቻችን እናመሰግናለን። እንዲህ ውብ ላደረጉን ሰባዊ ዲዛይን እንዲሁም እንዲህ ዲኮሩ ላሳመረችው ኔቱ ዲኮር እንዲሁም ደግሞ ለብርጌድ ጠላችን ያንዳንዱ እጣዎች እዚህ ላይ ተጽፈዋልና እጣ ያነሳል። ተሸናፊው ያውቃል። ስለዚህ
ብሩኖ ኩኛ ሁሌ ለሚዜነት በቃ ሁሌ ለሚዜነት በቃ ብሩኖ ኩኛ አርሰናል እዚህ ጋር ምናምን ከተከተ በቃ ያው 3 ዋንጫ አለን በቃ ምንድነው 3 ዋንጫ አለን። እሺ ያዝ ቺኛው ቢስናት እንዴ በጣቱ ያነባል ቺብ እቺ አይደል እኛ እንልክ እኛ እናንተ ስለባ ነው የሚነበር። ኧረ እሱ ነው ማንበብ ያለበት። አንተ አንብብ። አንተ ያ ጌሙ እኮ አንተ ነው ቀጫ አንተ ነህ። አይቻልም። ክፈተው። የመጀመሪያ ቅጣት ኖርማል ነው የሚለው ምን ጉዛ ካለን አንድ ፍቅረኛ ይሻለኛል ለአንድ ደቂቃ ማውራት ለአንድ ደቂቃ ሂድ መጥረጊያ ቤቢዋን ይዛት ነው ሌላ ቀይርልኝ ቢያዝ አይደለም እንዴ መጥረጊያ ቤቢ በጣም እድለኛ ነው እውነት የምር እድለኛ ነው። ልጀምር እሺ ጀምረኛ እየጠበቅን ነው ይቅርታ አዎ እኮ ካገኙሽ ስለቆየሁኝ ነው። በጣም ናፍቀሽኛል። አይሰማም ድምጽ እንዴ እኮ ለምን እንደዛ ትኛለሽ? እኮ እንድትረጅኝ እፈልጋለሁ እኮ በቃ ይሰማችሁ? አይልብህም ሰበረችም እኮ ጀንጅን እየተሰበረ ብለናል እንዴ እኮ የኔን መች ሰማሽ? የኔን መች ሰማሽ? ምንድን ነው አረ ይሄማ በእነዚህ ያስከስነ ያበደን አይጸደይ ነው። እና የመንጌ ቪዲዮዎች እንዴት ነበሩ? የመንጌ ቪዲዮዎች በእናትህ እኔ ውሃ በረንብ መያዜ ነው ማርያም። እኔ ሳይቸግረኝ ራሴ ነኝ እኮ ደግሞ ያልኩት። አንተ ነህ ህጉን ያመጣ ለቀጣይ እንጂ ልንገርህ፣ አሁን የእንትኑን ከዚህ በፊት አይቼው ነበር እንደሱ አይነት ቪዲዮ። ይሄ የሞተ ነገር ከላይ የሚመጣበት እኔ ደግሞ ራሱ ነው አይቼዋለሁ። እና በሸረሪት እግሩ ላይ ሲይዘው ነው አይቷል። እሱን አይቼው ነበረ። ግን ይሄ ግን ተመስገን አሪፍ ነው። ምንም አይልም። ሬት ይደረግ ከ10 6 እናንተ ሬት አድርጉኝ። እነዚህ ወራ ማርያምን 6 በቅጣት ይወላ ያናደኛል። በዚህ ቅጣት እሺ ሁለታችሁ ናችሁ። አሁን ሁለታችን ነው። እሺ ምንድን ነው ልዩ አንድ አይነት? እንዴት ነው ልዩ አንድ አይነት የሚሆነው? እውነቱን ነው። በቃ እሺ በዛ ይሁን። እሺ ልዩ አንድ አይነት ቆይ ያገኘ ምንድን ነው? ያገኘ አይጀምርም። ያገኘ አይጀምርም ነው። ያገኘ አይጀምርም። ልዩ አንድ አይነት አልጀምርም አገኘው እኮ ይሁን እንዴ አሪፍ እኮ በጣም እንግዲህ አሁን እኔ ያመጣኋቸውን ቪዲዮዎች የምናይ ነው የሚሆነው። ሁለቱም እንደሚስቁ ተስፋ እናደርጋለን። ሁለቱም ካልሳቁ እኔ ነኝ የምቀጣው። ችርስ በሉ አንዴ እስቲ። ግማሽ ማግ ምንድን ነው አለ እኮ ይሄ ስፔስ ምንድን ነው? ያንቺማ ምንም አልጠጣሽም። ኧረ እባክሽ አጉድለሽ ቀርተሽ መጀመሪያ ትንሽ ጨምር፣ ትንሽ ጨምር ማርያምን።
አንገቱታል። እሺ አንድ ለዜሮ አይተዋል ከዚህ በፊት እሺ ተፍታል አንድ እኩል 1-1 እስቲ ያዝ በደንብ ጠጣ እኮ አይደለም ያልኩህ እሺ አሳይቼው ነው ቀድሜ ባለፈው አሳይቼዋለሁ ታውቃለህ። ባለፈው ግን ድጋሚ ቢሆን ይስቃል ነበር ያሰብኩት። አይቼው አውቃለሁ እኔም እኮ ኩማ በጣም ኩማ ዘ ሌጀንድ ባይዘው ኩማ በጣም ጀግና ሰው ናቸው። እናቴ ድጋሚ ከመጠጣ ይሻላል። ያረዳ ልጅ ስንት ነው? 2-1 እሺ ተርፋችኋል። እሺ እያየሽ እሺ የተፋ ምናምን ካለ እሺ Amazing. We couldn't have that. ሲያስጠላ እንደዚህ ይቻላል። ኧረ ይቻላል እንዴ! ምን ችግር አለ? ይሄ እኮ ስፖርት ነው። ስፖርት እኮ ነው። አንድ ነው። ስለስንት 3-2 በማብልጫ ነው። እኔ 3 ስቄያለሁ። 3 ስቄያለሁ። 3 2 ተሳቁ አንዱ ተሳቁ እኮ እሺ። 2-2 እሺ። እንያዝ ውሃችን። ልክ ነው። ውሃችሁን ያዙ። ተበሳጭቶ መጣ። ተሳቁ። አንዴ መለስ ታርጋት እቺ አራት ለሶስት ዋለ እዳለ እንደ ደህና ነገር ዋለ ልቅዳል። ምን ይበቃዋል? ሰማ ይበቃዋል። ታይጨምርለት እንዴ የመሰሰና አንተ ማል እንዴ አረ ተጠጣ አንተ በስማ Now I'm really mad. ዳርክ ይዘናልምታ እና ማን ዳርክ ነው? ዳርክ አይደለም። ዳርክ አይደለም። ዳርክ ብቻ ዳርክ። ይሄ ዳርክ አይደለም። ዳርክ አይደለም። እና ኮሜንት ላይ የተጻፈው ነው። በቃ ጀስት ታየ። ብራይት ነው። ብራይት ነው ደግሞ እኮ ይቻላል። እሺ ግሬ አሳይተኝ ነበር። እሺ ና አልቻልኩም ግን ያዘሽ ያዢ
እሺ እንዴ ዳርክ ሊሆን ይችላል እንዴ ተው እንጂ እሺ አይተዋል ከዚህ በፊት አይተዋል እሺ አይተውታል አንቺ ተብተሻል እሱ አልጠፋችም ስንት ለስንት ሆነ ራሳችሁን ጠብቁ 5-3 አይደለም አሁን 5-3 እሱ 5 ይሄው ነባ 5 ይሄው መንጊ 3 ኮራ ብዬ ነው እንትን ብለው ይሄንን እንትን ነው እቺኛው ምን እንደዚህ ከወጣች እሺ هكر يا جماعة لو انتبهتوا لحركاته هكر ራሴ ላይ ቀልጄ አስቄያለሁ spicy meat. Yeah, boy. የፒሲው ኮንዶም እሺ አይ ከተሽ እኛው ዞሮ የምሸነፈው ሁለቱን ራሱ ብቻ መቀጣት ለስንት ነው 6-3 እኔ አሁን መቀጣት አለብኝ ትላለህ ለምን እስቲ ፌር ነው ለምን ተቀጣው እኮ ኧረ እባክሽ 2 ሊትር አቆጣለ 6 ለ3 ቀጥታ ማዘዝ አልችልም እኔ ኧረ እባክህ Stop it. Get some help. ታች እንጂ ምንድነው ዲምፕልሽን ታሳያለሽ እንዴ ዋይዞ ዲምፕሉን ያሳይ አንተ ያሟል እንዴ ሲከተነከ ይቆጠራል ማርያምን ቀድመናል ዝም ብሎ ይቻላል ይኸውልህ መጀመሪያ እንደዛ ተሳቀና ተባለ ከዚህ በኋላ በምንም ይሁን ራስን ደም ያወጣው ራስን ህጉን ሁሉ ያወጣው 6-4 አሁን ደግሞ ኮንቲኒ እያለ ነበር አሁን ይኸውልህ ካየ ቪዲዮቹ ሲታዩ ሁለት ቪዲዮ ከዚህ በኋላ ያሉት ስንት እንደሆነ አይታወቅም በሁለት ነው ልዩነታችን በሁለት ሆነ አየህ አይደል አርፈ ጸጥ ብላችሁ Pessoal, eu tô aqui fazendo uma massagem caramelo, porque caramelo ama a massagem da mamãe. E por isso que eu tô fazendo essa massagem nele. Porque caramelo ama quando a mamãe faz a massagenzinha nele. እሺ አይተዋል እሺ የሚያሳዝን ነገር እያስታወስክ ነው ላለመሳቅ ብለህ አይቻልም እንደዚህ እንገር እንዴ ማን አጣለው ግን አለቃ እሺ ይሁንልህ አንዴ ምንም አንዴ ችግር የለም ቅጣትህ ጨርስ ትሄዳለህ ልሽና አይ ሽናል ወይል እንግዲህ አሁን ቅጣቱን ምናወጣ ነው የሚሆነው ኧረ ማሩ ነው እሱ ማሩኝ ልገነፈል ነው እኮ ወይኔ
መንጊ ላይ ቀጣ ነው ይቀጣ በፈቃደኝነት ነው የቅድም ነው የኔ ቪዲዮ አንተ ልታወጣልኝ ነው አሸነፋችኝ ኦኬ አንተ ልታወጣልኝ ነው ራሴ ነው የማወጣው ላወጣልህ በእናትህ ኧረ እባክህ እድሌንማ ራሴ ልቅጣ በእናትህ እንዴ ደግሞ ሊያወጡት ራሱ እንትን ሊለኝ ማታ አስቴ ያሹ ስሪክስ አስቴ አጣ ወጥቷል ያናበባል ከዱቄት ውስጥ ከረሜላ አይኑ ታስሮ በምላስ ውስጥ ፈልጎ ማግኘት አፍንጫው ግን አፍንጫው መታሰር የለበትም አረ እንግዲህ ናችሁ አንዴ ካራኔ ሌላም ዳይሬክተራችን ካራኔው በልተሽዋል እንዴ Why are you running? ታገኝታለች እስቲ አስታስ ይችላል ወደ ከረሜላውን ብለዋ ወው ቆርጥሙ እንጂ በስታት ይችላል አሁን መፍታት ይችላል እንዳለ በትለው እንጂ ሁለተኛ አያስቅም? እሺ ከቦታው ላይ ልቤ የለም እኔ ትቶኛ አንቺን ካለ ምን ተሻለ የት ነው መላው What? Bro, what are you talking about, man? ምንድነው ማዘሯ? እያዘልኳት ነው። ምን ነው? ስራ ላይ ነው ጥያቄ ሄድኩኝ ይሰርቁኛል ብዬ ፈራሁ። ምንድነው ማዘሯ? እያዘልኳት ነው። ምን ነው? ስራ ላይ ነው ጥያቄ ሄድኩኝ ይሰርቁኛል ብዬ ፈራሁ። አላጣማ ወውን ያስ እሺ ወጭ አረ ማዘር ይመቻችሁ እንዴ እሺ ስማ ሼማ ውስጥ ነው እንደያደርጓት ነው ሰርቀው ወስዶት እንደያደርጓት ነው ሴትዮዋን በደንብ አላያችኋቸው የሴትዮዋ መልክ በጣም ይኸውልህ የሴትዮዋ ፊት ነው የሚያስቀው የሚታዘሉት እሺ 1-0 እሺ እንትና ግን በጣም በቃ ከባድ ናት እሺ ልጀምር አስበው የተረገማችሁ ሁለት አረቀ አንተ ረፋ ምን አድርገኝ እንዴ አትስቁም አልኩ ሁለት ባዶ ያዝ ውሃሽ ያዝ አረ ይሄ ወሬ አረ እንዴ
ነባ እንደዚህማ አታወራ ማለት አስቁም በቃ ችግር አለ እና ደግሞ በደንብ ጠጣ አስጠጣው ቼክ ይዟል እኮ በደንብ ነው የሚይዘው እሱ ያዝ አንተ ምሽ ጠጣተለ ያዝ አንተ እኔ እንደዚህ ሆኜ ቁጭ ብዬ የምጫወታለሁ አለ ውሃ ለመያዝ ምንድነው እንደ ጨኔ የሚይዘው ነው ሃዮ ማጨምር እኔ ድምቀት ነኝ እንዴ ልግዳለሽ እንዴ አለሽ ታዋት እኔ ማን አጣለ አንተ እሺ ሁለት ለአንድ ናቸው እሺ ነዋን አይቺ እንዲሳኩት እሺ ያዝ ያዝ አለ አይደል እንዴ እንደዚህ ቁጭ አልኩታል Lo mejor nunca se sube, menos que en la radio salga esta canción. Hoy puedo darle paz a mi corazón, por eso me perdí. Me fui de vacaciones, como ya... We tired of playing with your ass, nigga. Today your ass is gonna die, bitch. Say goodnight. ማታ ጠበቀን ግንባሯን ብንላትስ ብንባለች አንተ ደግሞ በገንዘብ ጉዝና ይግደሏት አይሻልም? አንድ ሁለት ሰው ቀጥርና ዝም ብለን አራት ብር እንሰጣቸውና ማጅራቷን እንዲሏት እናደርጋለን። እስከ መቼ እንደዚህ እያለ እስከ መቼ እንችላታለን? ጠንቋያ እነሱ ምስክር ሰውም እንዳያቸው አንድ ሰው ቆጥቶ ወፍ እንዳያቸው አድርገው ድን ያርጓል። የገደሏት ነው ገንዘብ የምትሰጠው። አስቀድመህ አትስጥ፣ ሳይገሉ እንዳትሰጥ። በጣም በአራቱ ስማ የሴትዮዋ በጣም ያሳቀኝ ምን ነገር ከገደሏት በኋላ ነው ገንዘብ ሰጥተው እኮ ምን አርገምት ታዲያ በአራት ብር እኮ እያለች እኮ ሴትዮዋ በየትኛው ዘመን ያለች? በጣም ከባድ ነው ማርያም በጣም ከባድ ነው። ስንት ግን ያው ሰው ሲያረጅ ነው ተናገረ ስንት 3-2 ማን ነው 3 አንተ እንዴት ወለቀ ሁለት እኩል ወለቀ ሁለት እኩል አይደለም። የዛሬው ጨዋታ በዳኛ ተሸንፈናል። እናንተ ማሳቅ በጣም ከባድ ቴሌ ፍርዬ በእናትሽ እባክሽን የኔ እናት እባክሽ መረረን እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም እባክሽን የኔ ቆንጆ ፍርዬ የኔ ማር እምወድሽ ማከብርሽ እህቴ እባክሽን እንደ ድሮ መልሹ። የአሁኑ በጣም ከባድ ሆኗል። በእናትሽ እንደው በፊት ከዚህ በፊት እንደኔ ፊት ሆኗል ከብዷል። እንዴት እናድርግ በእናትሽ እንደ ሞልተን የለም ወዲያውኑ ዞር የለም እንዴ ምን ይሻላል? እንዳተባብኛት ይዛጋት ድምጽ ጋር አንጠልጠለ አይደለም ያቆደን ይዞራል እንዴ ስማ ሊጥ ነው እኮ ሆኖ ሊትራል ዋቢ መስብኝ ሲያስጠላውናት የሱልኝ ለዘ 4-2
4-2 ወደ እኔ አትዙር በቃ አንተ ራስ እንደ ወደ እኔ አትዙር እንጂ Stop it. Get some help. ሰው ፈልገን እንጠይቃለን። ይቅርታ እኔ አንድ ጥያቄ ልጠይቅሽ። 10,000 ብር ከምሰጥሽ እና የፋራ ኢንተርኔት ከሚጠፋ የፋራ ሄሎ ማይ ሜክሲኮ ነው የምንገናኘው። አረ ጣሊያን አይሻልም? ማይ ዶሮ መስራት ትችያለሽ እንዴ? ጸጉሯን ነው ዋጥከው ግን አፍስሳለሁ ቤት በቃ ያዟ እየዞርሽ ነው አልነግራቸውም ከመፖስት ስሙኝ አንድ ጀለሴ ዩቱ ኮሜርሻል ጎን ያለው ያላለ አያሰቃችሁም እናንተ ቪዲዮኒ ለአንድ ነው ቪዲዮ ማታት አንድ ልጋብዛችሁ አይ በቃ አንድ ልጋብዛችሁ አንድ ልጋብዝክ አይ እሱን ጋብዘው ልጋብዝክ ያርግና ከሳ ልጋብዝክ የምር ልጋብዝ ቢያልቅም አንድ ልጋብዝ ወይ አልቻልኩም ሁለተኛ ትራክ ኢንተርቴይንመንት ቀድማ ከፍቶ ቆስጣ ምስር አይጣፍጥም ዶሮ ጥብሲ ቁርጢ ጾም ሲፈታ በርገር ላዛኛ አይ ጸደኝ ይሄ አስቅም ይሄ አሪፍ የመጨረሻ የመሸኛ አሪፍ ቪዲዮ ይሆናል። ጌማችን እንግዲህ በዚህ አልተጠናቀቀም። አንጣው ሊያነብ ነው እንዴ? ባለጌ ቆንጆ ይኸውልህ ምን ይላል? የቀደመው ዱቄት አለ እሱን ዱቄት በሾርባ ማንኪያ አንድ ትልክና ውሃ ላክ ታረግበትና ሶስት ነው አንድ ነው ሶስት ነው የተባባለ ሶስት ነው የሚለው ዳይሬክተር ሶስት ነው የሚለው ሶስት ነው That's all right. Good night, girl. I'll see you tomorrow. እሺ ጠጭ ጠጣ ውሃ በደንብ አስገባ አብቀው ይኸውልህ አስቀኸኛል ብለህ ብታፋ ማርያምን ትንሽ ጨው ብንል አድርግለት እንዲ ዋጠው ሁለተኛ ጉርሻ ይላል ኩፍ ሲል እየታየ ነው። ሰማ ይሄ የእንትኑን አወቀው የውሃ ዳቦ የሚባለው ዋስቲ ፉት በይ ተጎጭ ና ተጎጭ
ስማ ዳቦ ነው የሚጸዳደው። ዋጩ ዋጥ በኢየሱስ ክርስቶስ የመጨረሻ ግን ፉርኖ ዱቄት ስለሆነ ይጣፍጣል። ባይዘው እንኪ ትንሽ ቀነስ አድርጎኝ ኧረ ብረስ ኧረ ችግር የለም በሞቴ በለው አንተ ራፊን ካልበላህ አትድንም። ምን አጨምረህ ከሚበተን ቀራ አስቀረ እሱም በትበላስ ውሃ ኔቸርስ አንተ ቀናሽ ሆነ በእውነት ተግመጥመጥ በደንብ ተግመጥመጥ ዋጠው ምንም አይሆንም። አሁን ኮባ ብላ ሰማ አሁን ኮባ ይብላ። ቀጣዩ ጨዋታችን የሚሆነው ደግሞ ምንድነው? እዚህ ጋር የቴኒስ ኳሶች አሉ። እነዚህን የቴኒስ ኳሶች እዛ ውስጥ ያሉት ካፖች ውስጥ መክተት ነው። ወርውሮ አንጥሮ መክተት ነው እና እነሱ ጋር ያለው ቁጥር ውስጥ ያለውን ቁጥር ያክል ፊኛ የራሳቸውን ፊኛ ያፈነዳሉ። ሶ ፊኛ ቀድሞ አፈንድቶ መጨረስ ነው። የራሱን ፊኛ አፈንድቶ ቀድሞ መጨረስ። የመንጌ ፊኛ ቀዮቹ ናቸው፣ የእኔ አረንጓዴዎቹ ናቸው፣ የነባ ደግሞ ቢጫዎቹ ናቸው። ስለዚህ ምሳሌ ሁለቱ ቢከት ሁለት የራሱን ፊኛ ያፈነዳል። ሶ ቀድሞ ከጨረሰና መጨረሻ ላይ ብዙ ፊኛ የቀረው ሰው ይቀጣል ማለት ነው። ግልጽ ነው? ግልጽ ነው። እሺ ማን ይጀምር? በቃ እንደቀደሙ አቦሰም ምንጣል። እሺ የቀረው ይጀምራል። አንተ ቀይ ነው በዚህም እሱ ነው የሚጀምር ማለት ነው። ቀጣይ እሺ ምንድን ነው? ልዩ አንድ አይነት ወይኔ ጉዴ እዴ የሱ እንደላፈነደ ያንተ አረንጓዴ ከላይኛው ጀምር። ምን ያለ አንድ ቀረን ይላል። አሁን ፋራ መሆን የለብኝም። በቃ እንዴ ሁለት እኮ ድል ያለኝ አንድ ሳፈነዳ አንድ ሰዓት መቼ ካፈነዳ በኋላ እኮ ሁለት ድል ያለኝ። አታጭበርብሩ። ለአንተ ነው የሚመሰብር። ስለዚህ ስማ ካፈነዳህ ማለት ነው። አሁን አንድ ካፈነዳህ መሞከር ብቻ አንድ ብቻ ነው ማለት ነው። እና አንዴ እኮ አራት ነው ሁለቱን ጨምር አይደለም ብሏል። አፈነዳሁኝ እኮ አንድ ይቀራል እንዴ ካፈነዳሁ እኮ ሁለት ድል ነው ያለኝ። ከሱ ቀጥሎ
አሸነፈን 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 በጣም ነው ድምፁ የሚረብሸው። ባካ ሰስፔንስ ገደለ እንዳለ ሁለት አለ ማን ነው ጆሮዬን የሚይዝልኝ? አንድ አለኝ አይደል? እረረ በቃ አንድ ቀረ። አነባ የቀሩት እንዳለ አፈንዳቸው። አንድ ቅጣት ነው ለሱ። አይዞህ አይዞህ። ዊነር ቺክን ዲነር። በስመ እሺና ያው የመጨረሻውን ጌም የተሸነፈው ነባ ሲሆን ካሉን ቅጣቶች ውስጥ እጣ ያነሳል ማለት ነው። እስኪ እጣውን አምጣልኝ እስኪ አምጣልኝ። ይኸው እዛ እንትን እያለ ነው እየሰራ ነው። ለእኔ እኮ ይሄ ማፈንዳቱ ራሱ እኮ ቅጣት ነው በቃ ነው። ግን ለተሻለ ደግሞ ደስታ እጥፍ ድርብ እንዲሆን ቅጣትን ትቀጣለህ። ምን ተሰማህ? በጣም ደስ የሚል ነው። ሁሌም እኔ እችላለሁ። እባክህ ከዱቄቱ ውጣ። ሻይ ለቃል ስጠው። ቃል ነው አንደኛ የወጣው ቃል ስለሆነ ቃል ነው። አመሰግናለሁ በእውነት አክባሪ ስትልኝ። ፈረሰኛ ትበላለህ። ምንድን ነው እሱ? ይሄ ቅድም የተቀጣው ነው። ዱቄት ውስጥ ከረሜላ መፈለግ ነው። ስለዚህ ማን መልሶ የገትተው? እኔ ማውጣው አንተ ነህ እንደምታውቀው። ደግሞ እንዲህ ተከራክሬ እኮ በጣም የሚገርም ቅጣት ነው የማወጣው። ወይኔ ልታሳዝነኝ ነው። ምንድን ነው በእናትህ? ቃሪያ ብቻውን መብላት። ስንት ቃሪያ ነው የሚበላው ዳይሬክተር? ግን ቆይ ግፍ አይደለም ግፍ አልሆነባችሁ። እንጀራ ብትጎርስ ይሻላል። አርፈ እግዚአብሔር ስለሚቻል
እያየን እንጂ ካሜራ በደንብ ላንቺ ክሎዝ አፕ ነበር መሆን የነበረበት። በቃሪያ ፍሬው ላውጣው። ፍሬው ጎዳኛል። ፍሬው ጉዳት አለ። ምንድን ነው ያላችሁ? ፍሬው ለጤና ጥሩ አይደለም። እኔስ ዱቄት ለጤና ጥሩ ነው ብላኛል። ለመናገር በሽሮ ሲሆን ፈንጀራ እንዴ ፀጉሬ ላይ ቢላ እኮ ነው የበተንከው የተረፈ ምናምን ብለህ እኮ ጎመጣ አድርገህ ስትቆይ ይብስብሃል። ነባ በቃ ይብቃው። እሺ ፍሬ ብቻ ነው። ፍሬው አይዞህ በጣም ቅድም እንትን ያልሽው ኩራኛ ተጨፍረህ አይዞህ ወንድሜ እባክህ። ድምፁ አለ ምን አገባ ራሴን የሚመጣው ምን አገባ ቃሪያ የበላኩት ማለት ነው። ቅድም ምንድን ነው ያለኝ ለጉርሳር እንዳለው መርጭ። ስለዚህ እሱ ይመስጠት እኔ ነኝ እኮ መስጠት የምችለው አንተ ነው። እንዴት ነው አንተ እኮ ቃጭ እኮ አይደለ። አይ ችግር የለም እቺ እኔ ብላና ምንድን ነው አንተ እሺ በቃ አይተሃል። በቃ ይሄው ደብል ስታንዳርድ ነሽ ማለት ነው እኮ አዳላ እንዳትለኝ። ይሄው ትልልቁን ነው የሰጠሁት ማለት እሺ ብላ ቶሎ ብላ ነባ ይጨመርልሻል አንድ ያለዛ ሙዙ እንደብላሽ በሙዝ ነው ቶሎ ብላ አንተ መክተት ሁላችን አንተ የሆነ ራሴን እንትን እያልን ቁጭ ብዬ ልብላ። ቁጭ ይልም ተወው። ቆይ ብላ ቁመን የተጫወት ነው። ወንድ ልጅ አይደለ ያደረው ዱቄት። እስኪ ፈገግ እዛ ጋር እስኪ ፈገግ። አይዞህ እንደ ግማሽ አታርግ። አንዱንማ ሙሉ መጨረስ ነው ያለበት። አንተ ለምታው እናትህ ዱቄቱ እንዴት ነው ያደረገኝ? እንዴ አይዞህ ማርያምን ነባ በላ ብታረግ ይሻላል። አይደለም የለም አሬውን ነገር ስጡኝ። እሺ ሙዙን ልብላ። እዛ ያለ ቶሎ ብላና ማለት ነው። እንጀራ አንተ ልንገርህ ነባ ቶሎ በላ አድርገህ እንጀራ ይምጣልና እንጀራ ብላ። ማርያምን ኧረ ሙዝ ባብሉ አንተ ባስ ራስህን እኮ እያቃጠልክ ነው። ቶሎ ጨርስ። ያለ ቶሎ አኝከው ዋጠው። ቶሎ የሚባል ነገር የለም። ለማንኛውም ማረግ ኧረ እየበላ እንጂ እንዴ ውሃ መጠጣት ግን ይቻላል። አይደለም ይበስባል። አይ ፌር አይደለም። ማርያም ፌር አይደለም። ለኔ ነበረውና እሺ ፌር አንተ እኮ ዱቄት ነው እየበላህ ነበር። ዱቄት እንዴ ትን ይባላልክም እኮ አውቁሰ ማርያም ይበላሽ ትን እንዳይለህ እያልኩ አንዴ ራሴ ጎረስከው እንዴ ፀጉሬ ላይ እኮ ነው ያፈሰስከው እኮ። በል ብላ አፍጥኝ ላጥ አድርገህ ማለት ነው። የሰው ሲሆን ብቻ ነው የሚታያት። የራሷ ችግር የለም። እሺ አፍጥ ነው። አኘክ አድርገው ምንም ሳታጣጥመው ሶስተኛውን ድገም። ማርያምን ይብስባል። እንካ ይብስባል። ዋ ይብስባል። ይብስባል ነው አችልም። ይብስባል እኮ ነው ልጣጣ በቃ አይቻልም እንዴ ዳይሬክተር በቃ ይሰጥ ግን ይብስባል። ያልገባችሁ ነገር አልወረደም እኮ እዚህ ጋር ቆሞ የምር አሁን መተንፈስ ጀመርኳን። ያስደነገጠኝ ታውቃለህ። አንድ አለ በቃ እሱ እንደይ ነው። በቃ ጨረሰው። ኧረ እኮ ለእሱ እኮ ትንሽ ችግር በቃ እሺ ሙዙን አዘጋጅልኝ። ሙዝ ይቅርብህ። እንጀራ ነው ትክክለኛው ነገር። እሺ እንጀራውን አምጡ። ይመጣል። እንጀራውን አምጣ። እስከዛ ጎበዝ አንተ ትንሿን በላት። አኝከው ወንድ ልጅ እሱማ አጠጣ ትንሽ። ዛሬ በነበረን ጨዋታ በጣም ደስተኛ እንደነበራችሁ ተስፋ እናደርጋለን። እኛም ደስ ብሎናል አይደል ነበር? ደስ ብሎናል አይደል? በጣም ደስ ሰብስክራይብ አድርጉ። ሰብስክራይብ
ቀጣይ ማን ይቀጣይ ይሆን? ምን ነው የሚሆነው? በጸዴ ጌሞች ከዚህ በኋላ ይቀጥላል። ስም ሰጀስት አድርጉ። እስካሁን ድረስ ስም አልተናገርንም የቻናሉ። ከዚህ በኋላ የሚገራርሙ ጌሞች እዚህ ቻናል ላይ ታገኛላችሁ። የሚገራርሙ ፕሮግራሞች እዚህ ቻናል ላይ ታገኛላችሁ። የመቻችሁ መልካም ፋሲካ